ሰላም ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቼ ይህ በዘቢ ኦፊሻል ኢንተርቴይንመንት ተዘጋጅቶ የሚቀርብ ሁሌ ማክሰኞ በዚህ ሰዓት የሚቀርብ መደብ ወሐለ ነው። ወሐለ ማለት በደንብ መችል ጎበዝ ሴት ማለት ነው በትግርኛ። በአማርኛ ምን ማለት እንደሆነ አላቅም፣ ይቅርታ እናንተ ተርጉሙልኝ ኮሜንት ላይ አስቀምጡልኝ። እና ዛሬ የማሳያችሁ ነገር ምንድነው፣ እንቁላል ስትሰሩ ብረት ድስት ላይ እየተጣበቀ የሚያስቸግራችሁ እንቁላሉ ብረት ድስቱ ላይ እያረረ የሚይዝና ሲታጠብም በጣም ነው የሚያስቸግረውና እሱን እንዴት እንደምንሰራ ነው ማሳያችሁ ማለት ነው ፋሚሊ። ስለዚህ ብረት ድስታችንን እንጥዳለን ማለት ነው። ሁለቱንም ከጣድን በኋላ ያኛውን ሽንኩርት እናደርግበታለን። መጀመሪያ ያኛውን ዝም ብለን እናግለዋለን ማለት ነው። ስለዚህ ዝም ብሎ ይግላል ይሄኛው ሽንኩርት እንሰራለንና የትኛው እንደሚይዝ እንድታዩት እናንተ ነው የፈለኩትኝ። እኔ ሽንኩርቱን አቁላላዋለሁ ማለት ነው። ይሄኛውን ዝም ብሎ ነው የሚግለው ሽንኩርቱ እስከሚጠበስ ድረስ ይሄኛው ብረት ድስት ዝም ብሎ ነው የሚግለው ማለት ነው። በደንብ ተከታተሉኝ ስትሰሩ፣ ከዚህ በኋላ አትቸገሩም። ግማሽ እንቁላላችሁ ብረት ድስት አይወስደውም ማለት ነው። ይሄ ስራ ለወንዶችም የሚጠቅም ነው። ወንዶችም በተለይ ወንድ ላጤዎች ብዙ ጊዜ እንቁላል ፍርፍር መስራት ስለምትወዱ በደንብ ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ አትርሱ። የደወል ምልክቷን ንኩና እንደዚህ በሁሌም ማክሰኞ ማለት ነው በዚህ ሰዓት እንደዚህ የሞያ አሰራሮች ብዙ አይነት የማንሰራው አይነት የሞያ አይነት የለም፣ እንዳያመልጣችሁ። ሁሌም እንዲደርሳችሁ የደወል ምልክቷን ንኳት ማለት ነው። እና ቀጣይ እንድሰራላችሁ የምትፈልጉት ካለ ኮሜንት ሴክሽን ላይ አስቀምጡልኝ ወደ በኋላ ላይ። እና ሽንኩርታችን እየበሰለ ነው። እንደምታዩት ይሄኛው ብረት ድስት ዝም ብሎ ነው ያለው ማለት ነው። ይሄኛው ዝም ብሎ እስካሁን ድረስ እየሞቀ ነው ማለት ነው። የትኛው እንደሚሻል እናንተ ራሳችሁ አይታችሁ የምትፈርዱት ይሆናል በኋላ ላይ ማለት ነው። እሺ ኦልሞስት ይሄኛው ሙቋል። ሽንኩርታችን ተጠብሷል። አሁን እንቁላላችንን እንጨምራለን ማለት ነው። እንቁላሉ በደንብ ተመቷል። ለሁለቱም እኩል ነው የምጨምረው። እስቲ ሁለቱን ልዩነቱን እዩት እናንተ ራሳችሁ። የትኛው ነው የሚይዘው የትኛው ነው ማይይዘው የሚለውን ነገር እዩት። ብረት ድስቱ ራሱ በጣም ነው የሚያስቸግረው ለማጠብና ይሄ በሽንኩርት ነው። አንዳንድ ደግሞ ሰነፍ ሴቶች አላችሁ ዝም ብላችሁ ሳታሞቁ ሽንኩርትንም ሳታደርጉ እንቁላሉን ብቻ የምትጥዱት ማለት ነው። እመን ከግማሽ በላይ ብረት ድስቱ ላይ ነው የሚቀረውና መጀመሪያ ማድረግ ያለባችሁ ነገር ብረት ድስቱ እንዲግል ማድረግ ነው ማለት ነው። ብረት ድስት ከጋለ በኋላ ነው እንቁላል መጨመር ያለባችሁ። እንደዚህ ከሆነ አይይዝም። እዩት እስካሁን ጽድት እንዳለ ነው፣ ምንም አልያዘም። ይሄኛው ያኛውም እንደምታዩት ነው። እንግዲህ እየበሰለ ነው። ኦልሞስት በስሎልናል። ድርቅ እንዲል ነው የምፈልገው እኔ። ድርቅ ካላለ አልወደውም ጣዕሙ። እናንተ እንደምትፈልጉት አበሳሰል ማድረግ ትችላላችሁ። እንዲደርቅ ካልፈለጋችሁ አስቤዛውን በፈለጋችሁት እንትን ታይም መጨመር ትችላላችሁ ማለት ነው። እኔ እንቁላሉ ድርቅ ስለሌለኝ ነው የምወደው። ውሃውን ሲጨርስ እንትናችንን እንጨምራለን አትክልታችን ማለት ነው። አትክልት ደግሞ እናንተ በፈለጋችሁ ወይ ዝም ብላችሁ በጎን ማቅረብ ትችላላችሁ። እኔ ግን ይሄ ሳይበስል ያለው ጣዕም ከእንቁላሉ ጋር ስለማልወደው አብሬ ነው የምጨምረውና ሞቅ እንዲልልኝ እፈልጋለሁ ማለት ነው። ይሄኛውም እናንተ ጋር ግዴታ አይደለም። በፈለጋችሁ ሰዓት ከፈለጋችሁ ከወረደ በኋላ መጨመር ትችላላችሁ። ከፈለጋችሁም እንደዚሁ አብራችሁ ሞቅ ማድረግ ትችላላችሁ። ትንሽ ማለት ነው። ትንሽ ብቻ ነው የማሞቀው። እንደዚህ ሞቅ ካደረጋችሁ በኋላ ጨዋችን ጨምረን አውርደን መብላት ነው ማለት ነው የሚቀረን። ይሄው ደርሶልናል። መዓዛው ራሱ የሚያምር ሆኗል። ጨው እንጨምራለን ማለት ነው። እናንተ የፈለጋችሁትን ግብአት መጨመር ትችላላችሁ እዚህ ጋር ማለት ነው። ይሄው ደርሷል። የሚያምር ሆኗል። ተዘጋጁ እንግዲህ ለመብላት አብረን ነው የምንበላው። ደርሷል እንግዲህ ያው እዩት እንግዲህ ልዩነቱ ማለት ነው። ብረት ድስቱ ይሄኛው አያችሁት ቂጡ ላይ ያዘውን ያረረው ነገር እንደዚህ ነው የሚይዘው። እንደውም ደህና ነው የኔ አልያዘም እንትኑ ምድጃው ፓወር ስላለው እንጂ
በጣም እየያዘ ነው የሚያስቸግረው። ብረት ድስቱም ልሙጥ ስለሆነ ነው እንጂ ይሄኛው ምንም የለውም። በቃ እንደምታዩት ምንም ነገር አይይዝም። እና ይኸው እንግዲህ ልዩነቱ ይሄ ነው ማለት ነው። ከዚህ በኋላ ግማሹን እንቁላላችሁን ለብረት ድስት እየሰጣችሁ መስራት ቀረ ማለት ነው። እንደዚህ በዚህ መልኩ መስራት ትችላላችሁ። ከወደዳችሁት ላይክ ሼር